ወደ 6 የሚሆኑ ቤተክርስቲያኖች እጣ ነው ያደረግናቸው። መጀመሪያ ላይ ደረሰው ለቅዱስ ገብርኤል ነው። ከዛ ሁለተኛ ምን አለ ለእመቤታችን ደርስ እንዴት ለእመቤታችን ሳይደርስ ያው እመቤት በጣም ስስት ብዬ እንትን ስል ሁለተኛውን ሲያነሳ ደግሞ ማን ቢደርስ የቅዱስ ገብርኤልን የስሰማ በጣም ነው እንባዬን መቆጣጠር ያቃተኝ። ጦርነት በጣም መጥፎ ነው። ነፍስ ከመንጠቅ ንብረትን ከማውደም ጀምሮ ብዙ ነገሮቻችንን እየነጠቀን ነው። ሰላም ሰላም፣ እንዴት ናችሁ የአብሳላት ቤተሰቦች? ዛሬ ወደ እናንተ የመጣሁበት ዋናው ዓላማ ለምስጋና ነው። ምስጋናውን ከዚህ በፊት ዶርቃ ሚዲያ ላይ ቀርቤ ወደ ከኛ አካባቢ ላይ ያለ የቅዱስ ሚካኤል ቤተክርስቲያን በላዩ ላይ ምስጥ እየወደቀ ነው፣ በጣም ችግር ውስጥ ያለ ቤተክርስቲያን ነው ብዬ ያቅማችሁን እገዛ አድርጉልን። ለእናንተ ትንሽ የመሰለ ለቤተክርስቲያኗ በጣም ብዙ ነውና አነሰ በዛ ሳትሉ አስተዋጽኦ አድርጉልን፣ የበረከቱ ተካፋዮች ሁኑ ብዬ ተማጽኖ ባቀረብኩት መሰረት የተወሰኑ ወንድሞቻችን እገዛ ያደረጉ አሉ። እውነት ለመናገር ለአዲስ ዓለም ቅዱስ ሚካኤል ብቻ ሳይሆን በድባጢ ወረዳ ያሉ ቤተክርስቲያኖች በተለያዩ በጦርነት እና በተፈጥሮ ጉዳት ላይ ያሉ ቤተክርስቲያኖችንም ጭምር እገዛ ያደረጋችሁበት ሂደት አለና ይሄንን እገዛ ያደረጋችሁትን ምስጋና ለማቅረብ ነው። ያው ሰዋዊ ምስጋና ነው። ከምንም በላይ ግን የኔ ቤት እየፈረሰ እናንተ በአማረ ቤት ውስጥ ትኖራላችሁ ይላልና እናንተ ይሄን ተረርታችሁ ብል የማይበላውን የሰማይ ቤታችሁን የሰራችሁት እግዚአብሔር ዋጋውን ይክፈላችሁ እንጂ የኔ ምስጋና ለእናንተ ምንም የሚጨምርም የሚቀንስም ነገር የለም። ያው ደስ ይለኝ ዘንድ ግን ተማጽኖ እንዳቀረብኩ ደግሞ ምስጋናዬንም ላቅርብ ብዬ ነውና ለአዲስ ዓለም ቅዱስ ሚካኤል ቤተክርስቲያን ማሰሪያ 300,000 ይኸው አስገብቷል። እንዲሁም ደግሞ ለድባጢ ወረዳ ደብረገነት ቅድስት ድንግል ማርያም ቤተክርስቲያን ደግሞ 200,000 እንዲሁም በድባጢ ወረዳ የሚገኝ አንግቶክ ቅዱስ ገብርኤል ቤተክርስቲያን ማሰሪያ ደግሞ 200,000 እንዲሁም ደግሞ በድባጢ ወረዳ በግርዝ ቀበሌ የመድኃኔዓለም ቤተክርስቲያን ህንፃ ማሰሪያ ደግሞ እንደዚሁ 500,000 ገቢ አድርጓል። እንዲሁም ደግሞ እዚሁ አዲስ አበባ ላይ ጧሪ ቀባሪ ላጡ ምንም አይነት መብላት መጠጣት ለማይችሉ ገቢ ምንጭ የሌላቸው የጤና እክል ያለባቸው ለአካል ጉዳተኞች ደግሞ ለ41 አካል ጉዳተኞች 82,000 ብርን በማውጣት እገዛን ያደረገበት ሂደት ነው ያለውና ጠቅላላ ይህ ወንድማችን ገብረ ስላሴ ከአውስትራሊያ እገዛ ያደረገው ጥቅሉ ወደ 1,282,000 ወጪ አድርጎ ቤተክርስቲያንን እገዛ አድርጓልና እውነት ለመናገር የሰጣችሁት ብር በጣም ትልቅ ዋጋ ላይ ውሏል። የቅዱስ ገብርኤል ቤተክርስቲያን በጦርነት ምክንያት ፈርሶ እንደገና በዜሮ እየተሰራ ያለ ነውና በጣም የሚገርማችሁ ከአንግቶ ቅዱስ ሚካኤል ቤተክርስቲያን እገዛ በኋላ ወንድማችን ገብረ ስላሴ ሌሎችን ቤተክርስቲያኖችን ለማገዝ ሲፈልግ እጣን የተደረገው ለድባጢ ወረዳ ደብረገነት ቅድስት ድንግል ማርያም ቤተክርስቲያንና አንግቶክ ቀበሌ ላይ ለሚገኘው ቅዱስ ገብርኤል እገዛ ለማድረግ ወደ 6 የሚሆኑ ቤተክርስቲያኖች እጣ ነው ያደረግናቸውና እጣ ስንመታ በጣም የሚገርማችሁ እኔ የምፈልገው ሰው ነኝና ምን አለ ለእመቤታችን ቢደርስ እላለሁኝ። አይ ሰሞኑን በጣም ከባድ ነው ይሄ ሁሉ ነገር። በእርግጥ ይሄ ሁሉ መጨናነቅ ያለው ያው ቤተክርስቲያናችን ያለችበት ችግር ሁኔታ ነውና በጣም ትልቅ ችግር ላይ ስለነበሩ እነዚህ ቤተክርስቲያኖች የቱን እንምረጥ? ግን ሰው ነኝና ለእመቤታችን ቢደርስ በጣም ስጨናነቅ የነበርኩበት ሂደት ነበረና ከዛ እነዚህን ቤተክርስቲያናት እጣ ጻፍንና አንሳ ብዬ ሰጠሁት ለወንድማችን። ሲሰጠው ሲያነሳ መጀመሪያ ላይ ደረሰው የቅዱስ ገብርኤል ቤተክርስቲያን ነው። ከዛ ሁለተኛ ምን አለ ለእመቤታችን ደርስ እንዴት ለእመቤታችን ሳይደርስ ያው እመቤታችን ጋር ያለውንም ችግር ስለማውቅ ምን አለ ቢደርስ እያልኩኝ በጣም ስስት ብዬ እንትን ስል ሁለተኛውን ሲያነሳ ደግሞ ማን ቢደርስ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን ደረሰና በጣም ሰርፕራይዝ ነው የሆንኩት። እውነት ለመናገር እውነት እኛ ውስጣችን ያስባል፣ እግዚአብሔር ደግሞ የውስጣችን መሻት ደግሞ ይፈጽማልና መጨረሻ ላይ ያንን ብር አካውንት ውስጥ ከገባ በኋላ ስንነግራቸው የቅዱስ ገብርኤልን ስሰማ በጣም ነው እንባዬን መቆጣጠር ያቃተኝ እውነት ለመናገርና ፈርሷል፣ እንደገና እየተሰራ ነው። ታቦቱ ወረዳው ላይ መጥቶ ቤተክርስቲያን ላይ ተደብሎ ነው ያለውና መጨረሻ ላይ እሱ ታሳስ ገብርኤል እዛ ወደ
ቦታው የሚመለስበት ነው። በጣም በጣም ተጨናንቀን ያለንበት ሰዓት ላይ ደህና እነዚህ ወንድሞቻችን የደረሱ ብለው የነበራቸውን ደስታ በጭንቀት የተሞላ የነበረው ይሄ 200 ሺህ ሲገባላቸው የነበራቸውን ደስታ ስሰማው በቃ የተሰማኝን ልነግራቸው አልችልም። እና እውነት ለመናገር ጦርነት በጣም መጥፎ ነው። ብዙ ነገሮቻችንን ነፍስ ከመንጠቅ ንብረትን ከማውደም ጀምሮ ብዙ ነገሮቻችንን እየነጠቀን ነውና እንደው እባካችሁ ለሀገራችን ሰላምን ይሰጥ ዘንድ ሁላችንም የሚያቅማችንን በጸሎት መበርታት አለብን የሚል መልእክቴን እያስተላለፍኩኝ ብል የማይበላው የሰማይ ቤታችን ለመስራት መጠራት መመረጥ ይጠይቃልና እግዚአብሔር አብዝቶ ይባርክ። የኔን ኃጢአተኛዋን የጎስቋላዋን ጥሬን ሰምተህ ቤተክርስቲያኖችንም ደግሞ አለሁ ያቅሜን እገዛ አደርጋለሁ ብለህ ይህን ሁሉ ወጪ ስላወጣህ መድኃኔዓለም በወጣው ይተካልህ፣ እጥፍ ድርብ አድርጎ ይተካልህ። ሙሉ ጤናችሁን ከቤተሰቦቻችሁ ጋር ይስጣችሁ። ከልብ ነው ማመሰግነው። እውነት ለመናገር ሳይመረጥ ሳይታደሉ ቤተክርስቲያንን ማገዝ የለምና እግዚአብሔር አንተን የመረጠህ ሳትሰስት ለቤተክርስቲያን ማሰራ የሰጠው የእግዚአብሔርን ለእግዚአብሔር የሰጠው እንዳንተ አይነት ልበ ቅኖችን በምድር ላይ ያብዛልን እላለሁ። ቃል የገባችሁ አላችሁ፣ ቃል ገብታችሁ ያልሰጣችሁ እናንተም የገባችሁትን ቃል ትፈጽሙ ዘንድ በቅዱስ ሚካኤል ስም እማጸናችኋለሁኝና የገባችኋትን ቃል የእግዚአብሔርን ለእግዚአብሔር ስጡ። አስባችሁ አልሞላላችሁ እግዚአብሔር ጓዳችሁን ይሙላላችሁ። በጸሎት ያሰባችሁን እግዚአብሔር የልባችሁን መሻት ይፈጽምልን እያልኩኝ ይሄንን አብሳላት ዩቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለሀገራችን ሰላምን ፍቅርን ይስጥልን። ወስብሐት ለእግዚአብሔር።